በህይወቴ ውስጥ የሆነ ወቅት ላይ እስከ $1000 በኦንላይን ሰርቼ ነበር። ከዛ በኋላ ሁሉንም ማለት ይቻላል አጣሁት። ይህ ታሪክ ስለ ገንዘብ ሳይሆን ስለ ጉጉት፣ ስለ ስህተቶችና እንደገና ስለ መጀመር ነው። ስሜ ሲና ይባላለሁ። የ11ኛ ክፍል ተማሪ ነኝ። ይህ ከዜሮ ተነስቼ የተሻለ ህይወት ለመገንባት የማደርገው ጉዞ ነው። የተወለድኩት በኢትዮጵያ ገጠራማ አካባቢ ነበር። ቤተሰቦቼ መምህራን ስለነበሩ የምንኖረው እዛው የትምህርት ቤቱ ግቢ ውስጥ ነበር። ህይወት እዛ ቀላል ነበረች። የምንናገረው ደግሞ አፋን ኦሮሞ ብቻ ነበር። ከዛ በኋላ ትምህርቴን በትክክል ለመከታተል ወደ ነጌሌ የሚባለው ከተማ አክስቴ ጋር ሄጄ መኖር ጀመርኩ። ወደ ነጌሌ ከመጣሁ በኋላ ብዙ ነገሮች ያስቸግሩ ነበር። እኔ አማርኛ ቋንቋ መናገር አልችልም ነበር። እንዲሁም ደግሞ የከተማ ጫጫታውና የመኪናዎች ብዛት በጣም ለኔ እንግዳ ነበሩ። ከዛ በኋላ እንደምንም እስከ ሁለተኛ ኬጂ እዛ ተማርኩትና ከዛ በኋላ እሱን ከጨረስኩት በኋላ ወደ ቤተሰቦቼ ተመለስኩት። ከትንሽ ጊዜ በኋላ ቤተሰቦቻችንም ወደ ከተማ ተዘዋወሩና እኔም እዛው ቤታችን ሆኜ ትምህርቴን ቀጠልኩት። ቀስ ቀስ እያለ የተለያዩ ነገሮች እየተለወጡ መጡ። የመጀመሪያ ቲቪያችን ተገዛ። ከዛ እኔ ባገኘው አጋጣሚ ሁሉ ፊልሞችን፣ ድራማዎችን፣ የተለያዩ ፕሮግራሞችን እያየሁ ነበር። ቀስ ቀስ እያለ አስተሳሰብም እየተቀየረ መጣ። አራተኛ ክፍል ልክ ስንገባ አንድ ከጓደኛ በላይ የሆነ ሰውን አገኘሁት። ከሱ ጋራ ብዙ ጊዜውን አሳለፍ። አምስተኛ ክፍል ላይ ያለን የጓደኛዬ ያችን ጠቃጠቆ ስልክ ተገዛለት። እኔም ልጅ ስለነበርኩ እንደዛ አይነት ስልክ ብኖረኝ እያልኩ እየተመኘው እያለ እኔም ወደ 6ኛ ክፍል ልገባ ስል ቤተሰቦቼን ይሄኛው ስልክ ገዛልኝ ማለት ነው። ኤክስጂ ይባላል። ይሄኛውን ስልክ ገዙልኝ። ለመጀመሪያው ሳምንት እኔም እንደማንኛውም ሰው ለመደወልና ጌሞችን ለመጫወት አንዳንድ ነገሮችን እያየሁበት ነበር። ከዛ በኋላ ነው ሁሉም ነገር የተቀየረ። ከዛ ስልኳን ትንሽ ከጎረጎርኩ በኋላ እዛ ውስጥ ፌስቡክ እና ኦፔራ፣ ጃቫ የሚባሉት አፕሊኬሽኖች አሉ። ከዛ በኋላ እነዚህ ምንድናቸው ብዬ ቼክ ለማድረግ የመጀመሪያው ፌስቡክን ከፈትኩት። ከዛ በኋላ አንዳንድ ነገሮችን ኦፔራ ውስጥ ገብቼ ጉግል ላይ እንዴት ሰርች እንደምደረግ ነገሮችን ተማርኩት። ትንሽ ጊዜ ሳልቆይ ጓደኛዬ አሁንም ስማርትፎን ገዛ። እኔ ደግሞ ብዙም ትኩረት አላደረኩትም፣ ምክንያቱም ቤተሰቦቼ ይሄኛውን ኤክስቲጂ ስልክ ገዝቶልኝ በቅርቡ ስማርትፎን እንደማይገዛልኝ ስለማቅ ብዙም አልተመኘሁትም ነበር። ስልኳን በደንብ ከጎረጎርኩት በኋላ ሁለተኛ ሐሳብ ውስጥ ያስገባኝ ነገር እዚህኛው ስልክ ላይ ጌም ዳውንሎድ ይደረጋል የሚል አይነት ሐሳብ ነበር። ከዛ በኋላ ጌሙን ዳውንሎድ ለማድረግ የጓደኛዬንም ስልክ ተጠቅሜ የተለያዩ ጌሞችን ከፕሌይ ስቶር ዳውንሎድ በማድረግ ወደዚህኛው ስልክ በብሉቱዝ ትራንስፈር በማድረግ እየሞከርኩት ነበር። ነገር ግን እነሱ አይሰሩም። ከዛ በኋላ በራሴ መንገድ ኦፔራ ውስጥ እየገባው የተለያዩ ነገሮችን እያየው ጃቫ የሚባሉትን ነገር እሱ ራሱ ጠቁሞኝ እዛ ውስጥ ገብቼ ጌሞችን ዳውንሎድ በማድረግ እየተጠቀምኩ ነበር። በሰዓቱ ወደ ያሌለው ደስታ ተሰምቶኝ ነበር። ምክንያቱም ብዙ ሰው በዚህኛው ስልክ ፌስቡክ መጠቀምና የተለያዩ ጌም እንዴት ዳውንሎድ እንደምደረግ አያውቅም ነበር። ከዛ በኋላ ወደ ኋላ መለስ ብዬ ሳስበው ነገር ግን ይሄኛው ፈጠራ ብዙም ትልቅ ነገር አልነበረም። ነገር ግን እንደ 6ኛ ክፍል ተማሪና እንደ ልጅነቴ ይሄን ነገር በማድረግ በጣም ተደስቼ ነበር። ቀስ እያለ ስማርትፎን ለማግኘት ማለም ጀመርኩት። ቤተሰቦች ስማርትፎን እንዲገዛልኝ ስጠይቃቸው ወደ ሃይስኩል ስትገባ ሚኒስትሪን አልፈ ያኔ ስማርትፎኑ ይገዛላል የሚል አይነት መልስ ነበር። እኔ ያን 2 ዓመት መጠበቅ በጣም አስቸጋሪ ሆኖ ተሰማኝ። በጣም ራቀብኝ። ከዛ በኋላ እንደዛ እያለን አክስቴኛን ልታይን ወደኛ ቤት ስትመጣ ሳምሰንግ ፎን ሰርፕራይዝ አደረገችኝ። እስካሁን ድረስ ይሄኛውን ስልክ ነው የምጠቀመው። ወደ መጀመሪያ አካባቢ ዝም ብሎ አዲስ ስልክ ብቻ ነበር ይመስለኝ። ጌሞችን ለመጫወት ለመደወል ብቻ ነበር እየተጠቀምኩ ነበር። ትንሽ ከቆየ በኋላ ቲክቶክ፣ ዩቲዩብ፣ የተለያዩ ሶሻል ሚዲያዎችን አገኘው። ከዛ በኋላ ነው ህይወቴን ሙሉ በሙሉ የለወጠው ጉዞ የተጀመረው።